በአንድ ግብረ ስጋ ግንኙነት ጊዜ በሄፓታይቲስ ቢ የመያዝ እድሉ ከኤችአይቪ ጋር ስናወዳደር በ30 እጥፍ ሊበልጥ እንደሚችል ያውቃሉ? ዶክተር አስናቀ አበበ እባላለሁ የውስጥ ደዌ ሐኪም በዮኮ። አንድ ሄፓታይቲስ ቢ እንዲሁም ኤችአይቪ በደሙ የሚገኝ ሰው ወደ ሌላው ሰው የማስተላለፍ አቅሙ የኤችአይቪው ከ0.08 the highest የሚባለውን ብንወስድ የሄፓታይቲስ ቢው ግን እስከ 30% ሊደርስ እንደሚችል ነው ጥናቶች የሚያሳዩት። እነዚህ ሄፓታይቲስ የሚባሉት ሄፓታይቲስ ኤ ቢ ሲ ዲ ኢ ተብሎ ይከፈላሉ። ከነዚህ ውስጥ ሄፓታይቲስ ቢ እና ሲ በደም ንክኪ በግብረ ስጋ ግንኙነት እንደ ኤችአይቪ ነው ልክ የሚተላለፉት። እነዚህ ቫይረሶች ኤችአይቪ የመጣ አካባቢ ጊዜ መጡ ቢሆኑም ብዙ ጊዜ ትኩረት ተሰጥቷቸው ስለማይወራ በእኛ ሀገር ለምሳሌ አሁን ሄፓታይቲስ ቢ እስከ 9 እስከ 10% ድረስ ህዝባችንን አጥቅጦ ይገኛል። ምልክቶቹ በሄፓታይቲስ በተያዘን ጊዜ አኪዩት የሚባለው አለ። ከዛ ደግሞ ለአጭር ጊዜ የሚቆየው ማለት ነው። ለረጅም ጊዜ ለምሳሌ አሁን ከ6 ወር በኋላ ቫይረሱ በደም ውስጥ ከተገኘ ይሄ ክሮኒክ ሆነ ለረጅም ጊዜ ታመመ ብለን እናወራለን። በአጭር ጊዜ ሄፓታይቲስ ቫይረሶች ህመም ሰውነት ትኩሳት፣ ማቅለሽለሽ፣ ቢጫ መሆን፣ አይን ቢጫ መሆን፣ ቆዳ ቢጫ መሆን የመሳሰሉት ናቸው። በረጅም ጊዜ ግን ከታመሙ ሰውነት ማበጥ፣ ደም ማስታወክ፣ ሰገራት መጥቆር የመሳሰሉት ናቸው። ስለዚህ ከሄፓታይቲስ ለመጠንቀቅ ምን ማድረግ አለብን? አንደኛ ጥንቃቄ ልክ እንደ ለኤችአይቪ እንደሚደረግ አይነት ጥንቃቄ ለሄፓታይቲስም መደረግ አለበት። ሄፓታይቲስ የሌለበት ሰው ስፔሻሊ ሄፓታይቲስ ቢ ክትባት መውሰድ ይኖርበታል። ከዚህ ውጪ በቫይረሱ ለረጅም ጊዜ መያዙን ካወቀ አንድ ሰው ደግሞ ቋሚ ክትትል ያስፈልገዋል። አመሰግናለሁ።